በጣም ይደብር በጣም ያሳዝን ነገር ነው የሰማሁት። አሁን ቦኒ ትባላለች። እዚህ ቲክቶክ ላይ ከ800,000 በላይ ፎሎወር ያላት እና የተለያዩ ኮንቴንቶችን ክሬት በማድረግ ነው የምትታወቀው እና ዛሬ ላይ እንግዲህ የተሰሙ እየወጡ ባሉ መረጃዎች መሰረት እንግዲህ ራሷ እንዳጠፋች ተነግሯል። ይህንም ያደረገችበት ምክንያት እዚህ ሶሻል ሚዲያ ላይ እየደረሳት ባለው መጥፎ ኮሜንት ኔጌቲቭ በሆኑ ነገሮች እንደሆነ ተናግራለች። ይህም ቪዲዮ እንግዲህ በኦሮምኛ ያስተላለፈችው መልእክት ሲሆን የደረሰባት ያለውን ነገር ብቻ በአጠቃላይ ያለችበትን ሁኔታ የተናገረችበት ቪዲዮ እናም ሰዎች የተለያዩ ሰዎች ኔጌቲቭ የሆነ አሉታዊ የሆነ ያው ስድቦችን ሶሻል ሚዲያ ታውቁታላችሁ። ሶሻል ሚዲያ እንደዚህ ነገሮችን ኮሜንት ላይ ከዛ በተጨማሪ በውስጥ መስመርም እያደረሷት እናም ያንን መቋቋም አቅቷት እንግዲህ ራሷን አጥፍታል። ሶሻል ሚዲያ ቀልድ አይደለም። ሰዎች እንደዚህ አይነት ነገር ስራዬ ብሎ ለስድብ የሚገቡ ሰዎች አሉና እንደዚህ የምታደርጉ ሰዎች የምር በቃ አስቡት። ለእንደዚህ አይነት ነገር የገፋፋችኋት ሰዎች ትክክል አይደለም ማለት you have to live with it። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የምትሰሩ ሰዎች መናገር የምፈልገው ምንድነው አንዳንድ ሰዎች ፐርሰናል አይደለም እናንተ ጋር አይደለም ጸባቸው በቃ በራሳቸው ደስተኛ ያልሆኑ ሰዎች አሉ እዚህ መቶ ሪፍሌክት የሚያደርጉ እና ሶሻል ሚዲያ ላይ ኮንተንት ክሬት የምታደርጉ ሰዎች ሁሉንም ነገር ፐርሰናል አትውሰዱት። እንደዚህ አይነት ነገር ያጋጥማል። ስፔሻሊ ኮንተንት የምትሰሩ ሶሻል ሚዲያ ላይ ወጣችሁ ሰዎች ካላችሁ የብዙ ሰው ሀሳብ ነው ያለው የብዙ ሰው ሀሳብ ነው የሚንጸባረቀው። እንደዚህ አይነት ነገሮችን ወደ ውስጥ ይሄ ዶንት ቴክ ኢት ፐርሰናል ዶንት ኢንተርናላይዝ ኢት ወደ ውስጣችሁ አትውሰዱት። በቃ ያጋጥማል። ዛሬ ጥሩ ልትባሉ ትችላላችሁ፣ ነገ መጥፎ ልትባሉ ትችላላችሁ። እናም እዚህ ቪዲዮ ላይ እንግዲህ መልእክት ባስተላለፈችበት ላይ ለሁላችሁም ይቅርታ አድርጌያለሁ እናንተም ይቅር በሉኝ ብላ መልእክት አስተላልፋ ነው እንግዲህ ራሷን ያጠፋችሁ። ለቤተሰቦቿ ለወዳጅ ዘመዶቿ በሙሉ መጽናናት እንመኛለሁ። የእህታችን ልብ የሚነካው የመጨረሻ መልእክቷም እንዲህ ይል ነበር። ለሁላችሁም ይቅርታ አድርጌያለሁ እናንተም ይቅር በሉኝ። ሁላችሁም ለእህታችን ነፍስ ይማር በሉ። ቦኒ በተለያዩ የማህበራዊ ሚዲያ ስራዎቿ የምትታወቅ ሲሆን በቲክቶክ ከ800,000 በላይ እንዲሁም ደግሞ በፌስቡክ ገጿ ደግሞ ከ298,000 በላይ ተከታዮች ነበሯት። ወጣቷ ከዚህ ዓለም ከሞት ከመለየቷ በፊት ባስተላለፈችው የመጨረሻ መልእክት በህይወት ጉዞዋ ውስጥ የገጠሟትን ተግዳሮቶች በማንሳት ለተከታዮቿና እንዲሁም ደግሞ ለሚወዷት ሰዎች በሙሉ ስንብቷን ገልጻለች። ለቤተሰቦቿ ለቅርብ ወዳጆቿና እንዲሁም ደግሞ ለተከታዮቿ በሙሉ መጽናናትን እመኛለሁ። ጤና ይስጥልን አብሮ ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝና ከባሌ ጋር የሆነ ትልቅ ቤት ተከራይተን ነበር። ከዛ ሶፋ ልንገዛ ቦሌ ስንመጣ ቦታው ጠፋችበት ለባሌ እና አሁን ባሌ ሆቴል ስካይል ሆቴል ወሰደችና እዛ አረፍ ብለናል እና ሶፋ ምናምን ፈርኒቸር ያላችሁ ሰዎች በውስጥ መስመር ሰላም በሉን መተን እንወስዳለን። ወዳችኋለሁ። መልካም ቀን። ሰበር መረጃን እነሆኝ። ከሳቅ ጀርባ ያለው የቦኒ ሲቃ የቦኒ ህይወትና የማህበራዊ ሚዲያ ጥቁር ገጽታ ውድ አድማጮቼ በቲክቶክ መንደር በፈገግታዋና በደማቅ የኦሮምኛ ይዘቶች የምትታወቀው ወጣት ቦኒ ዋክቶላ ከዚህ ዓለም በሞት መለየቷ መላውን የኢትዮጵያ ማህበራዊ ሚዲያ ተጠቃሚ በድንጋጤና በጸጸት ውስጥ ዘፍቋል። ነገር ግን ከዚህ ሞት ጀርባ ያለው እውነት ሞት ብቻ አይደለም፣ የማህበራዊ ሚዲያ ጫና ያመጣው ሰብአዊ ቀውስም ነው እንጂ። ቦኒ የሞተችው በጥላቻ ዘመቻ ነው ወይንስ ደግሞ በስነ ልቦና ጫና ነው? ቦኒ ላለፈው 1 ዓመት ያህል ማለት ነው በማይታመን የጥላቻ ዘመቻ ሳይበር ቡሊንግ ውስጥ ስትማቀቅ እንደነበረ የቅርብ ወዳጆቿ በምሬት ይህንን ይናገራሉ። ጉዳዩን የበለጠ ዘግናኝ የሚያደርገው አደራጅተው የተነሱ አካላት አዛውንቶችን በገንዘብ በመግዛት የእርግማን ቪዲዮ እንዲቀረጽባት ማድረጋቸው ነው። በየቀኑ የሚዘንብባት የስድብና የትችት መዓቶች ከሰውኛ ርህራሄ የወጡ ጥቃቶች በማውጣት ስነ ልቦና ላይ ያደረሱባት ጫና ነው። እረፍት ፈልጋለሁ የመጨረሻዋ የሰነበት ቃል ነው። ያሳዝናል። ቦኒ ህይወቷ ከማለፏ ጥቂት ቀደም ብሎ ባጋራችው ልብ የሚነካ ቪዲዮ ላይ ዓለምንና ሰዎችን እንዲህ ብላ ተሰናብታ ነበር። ሁላችሁንም ይቅርታ እጠይቃለሁ፣ እናቴን፣ እህቶቼን፣ ቤተሰቦቼን፣ እናንተንም። ከእንግዲህ በኋላ እኔ እረፍት ፈልጋለሁ። ለእኔ እረፍት የሚሰጠኝ ማግባት ወይንም ደግሞ ስራ መስራት አለ። ብዙ ስራ ሰርቻለሁ፣ እረፍትን አልሰጠኝም። ለእኔ አንድ እረፍት የሚሰጠኝ መሞት ብቻ ነው ብላ ቀይ ገመድ አሳይታ ይህንን መልእክት በቪዲዮ አጋርታ እንግዲህ ህይወቷ ማለፍ ችሏል። ይህ ግን እረፍት የሚለው የእሷ ቃል ዛሬ ለሁላችንም ለእያንዳንዳችን ማለት ነው ትልቅ የቤት ስራ ትቶን አልፏል። ቃላቶቻችን ለሰዎች ፈውስ ናቸው ወይንስ መርዝ ናቸው እንድናየው አሳይመንት ሆኖብናል። የህዝብ ቁጣና የጸጸት እንባ ሞት ከተሰማ በኋላ ማለት ነው የሷ ህልፈት ከተሰማ በኋላ ማህበራዊ ሚዲያ በሬስት ኢን ፒስ ምስሎችና በሐዘን መግለጫዎች ተጥለቅልቋል ማለት ነው። ሆኖም ይህ ሐዘን ብዙዎችን አስቆጥቷል። በተቃራኒው በህይወት እያለች ያላገኘችውን ፍቅርና አክብሮት በሞት ለምን ይጎርፋል የሚለው ጥያቄ ብዙዎች ሆኗል። በዚህ ሰዓት የሶሻል ሚዲያ
ተጠቃሚዎች ማለት ነው ስነ ምግባርና በሰዎች የግል ህይወት ውስጥ ጣልቃ በመግባት ዙሪያ ጠንከር ያለ ውይይትም እየተደረገበት ይገኛል። እንደውም የሚገርማችሁ .2 ነበር የሶሻል ሚዲያ አካውንቷ በፌስቡክም በቲክቶክም ከፍተኛ የሆነ ጭማሪን እያሳየ ይገኛል። የሞቷ ዜና ከተሰማ በኋላ የዜናው ማጠቃለያ አድማጮቼ የቦኒ ሞት ለሁላችንም የማስጠንቀቂያ ደወል ነው። ስክሪን ጀርባ ሆነን የምንሰረንዝረው እያንዳንዷ ቃል ማለት ነው በአንድ ሰው ህይወት ላይ የሞት ወይንም ደግሞ የህይወት ውሳኔ እንዲወስን ሊያደርገው ይችላል። ሰው በህይወት እያለ ይከበር፣ ጥላቻ ይብቃ። ቦኒ ነፍስሽ በሰላም ትረፍ። ይሄ ለሁሉም ለሶሻል ሚዲያ አሳዛኝና ልብ የሚሰብር ዜና ነው። የምር ሞተች ነው ያልኩት፣ የምር ሆነ ነው ያልኩት። ድራማ ነው የሚመስሉና ወጣቶችን እያጣን ነው። ባካችሁ መጥፎ ቃላት ብዙ አትጠቀሙ። ሰው የማየው ኮንተንት እንኳን ቢሰራ ባድ ኒውስ፣ የሰዎች ባድ ሚሴጅ የሰዎች ህሊና ውስጥ ይገባል። ወጣቶች ደክመዋል፣ ለሽበት አይደርሱም። ቀብር ይፋጠናል፣ ለቅሶ አይደረስም። መርዶ አይተረክክም፣ ሞትም አይፈራ። ይህን የቴዲ አፍሮ ግጥም ሙሉን አስደምጣችኋለሁ፣ ግን ለምን እንዳመጣሁት እስከ መጨረሻ ስትከታተሉኝ ትረዱኛላችሁ። መቼም ስለዚህ ልጅ ዛሬ ላይ ሰምታችኋል ብዬ አስባለሁ። ሶሻል ሚዲያው ሁሉ ስለሷ እያወራ ነው። በኦሮምኛ ቋንቋ የተለያዩ ቪዲዮዎችን በመስራት የምትታወቅ ብዙ ተከታዮች ያሏት፣ በቲክቶክ ከ800 ሺህ በላይ በፌስቡክ ደግሞ ከ290 ሺህ በላይ ተከታይ ያላት እህታችን ናት። ግን ታዲያ ዛሬ ላይ በፌስቡክ ገጿ ላይ ቻው ይቺ ምድር ብላ በኦሮምኛ ጽፋ ነበረ። እንዲሁም ደግሞ በቪዲዮም ጭምር እዚህ ምድር ላይ ያላት ቆይታ እንዳበቃለትና ካሁን በኋላ መኖር እንደማትፈልግ የሚያሳይ ቪዲዮ ቀርጻ ያለችውን በተግባር አድርገው ራሷን እንዳጠፋች ነው የተመለከትነው። ታዲያ ይሄንን ቴክስቷን እና ቪዲዮዋን በሶሻል ሚዲያ ካጋራች በኋላ በጣም ብዙ አድናቂዎች ስለነበሯት ደንግጠው ወደ እሷ ቤት እዚህ ቪዲዮ ላይ እንደመለከቱት ለማዳንም ምን ሆና ነው የሚለውን ነገር ለማጣራትም ብዙዎች ቤቷ ሄደው ነበር። ነገር ግን ቤቷ ሲደርሱ ሞታ ነው ያገኟትና በጣም የሚያሳዝን ነገር ነው። አሁን እኔ እንደሌሎቹ ይቺ ልጅ በጣም ወጣት ናት፣ ለምን በዚህ እድሜዋ ተስፋ ቆረጠች አልልም። ምክንያቱም አሁን ላይ ያለንበት ዘመን ላይ ማለት ነው ብዙዎቻችን ስንታይ ደስተኛ እንመስላለን። በጥርሳችን ብዙ ነገራችንን ሸፍነን ያለን እንጂ አብዛኛው ሰው እንደሚታየው አይነት ደስተኛ ህይወትን እየኖረ አይደለም። ለዛም ማሳያ ደግሞ ይህቺ ልጅ አንዷ ናት። ምክንያቱም ከትላንት ወዲያ ላይ እዚህ ጋር እንደምታዩት በፈገግታ ደስተኛ መስላ መዝሙር ምናምን እየዘመረች ቪዲዮዎች ስትለቅ ነበርና ይሄንን ቪዲዮዋን ለተመለከተ ሰው ዛሬ ላይ እንዲህ አይነት ነገር ታደርጋለች ብሎ ማንም አያስብም። ቀደምም ብሎ እንግዲህ የምትሰራቸው ቪዲዮዎች የካፕል ኮንቴንቶች አሉ። ከባለቤቷ ጋር የተለያዩ ቪዲዮዎችን የምታጋራ ሴት ናትና እንዲህ አይነት ነገር ትወስናለች በራሷ ላይ ብሎ ማንም አይገምትምና ለዛ ነው የሳቀ ደስተኛ የመሰለ ሁሉ ደስተኛ ነው ማለት አይቻልም ያልኳችሁና ይህች ልጅ ይህንን ውሳኔ እንድትወስን ያደረጋት ከባድ የሆነ የራሷ ሪዝን ይኖራል። ዛሬ ላይ ሰዎች የተለያዩ መላምንት ይሰጣሉ። አንዳንዶች ኮሜንት ላይ በሚሰጣት ሀሳብ ምናምን ተነሳስታ ነውና ኔጌቲቭ ኮሜንቶች የምትሰጡ ሰዎች እንዲያታድርጉ ምናምን እቺን ልጅ እንዲህ ልናደርጋት ቻለን የሚሉ ሰዎች አሉ። እኔ እንደተመለከትኩትና ብዙ ቪዲዮዎች ሲሰሩም እንዳየሁት ከሆነ ብዙ ሰዎች እንደሚወዷትና ብዙ ተከታይ ያላት ልጅ ስለነበረች ያ ሁሉ ተከታይ ያለው ሰው ለጥቂት ኮሜንት ወይም ለጥቂት ኔጌቲቭ ሀሳብ ይሄንን ነገር ወሰነች ብዬ አላስብም። ነገር ግን ከኮሜንት ባሻገር በላይፍ ውስጥ ግን ብዙ አይነት ስትራግሎች ሊያጋጥሟት እንደሚችሉ በራሷን ቪዲዮ ላይ በኦሮምኛ የተናገረችውን ነገር ተርጉሞ የተናገሩ ሰዎችን ሰምቻለሁና እንዲህ አይነት ስትራግሎች ደግሞ ያሉ በጣም ብዙ ወጣቶች አሉ ተስፋ እየቆረጡ ያሉና እነዛ ተስፋ የሚቆርጡ ወጣቶች ደግሞ ያለ ምክንያት ተስፋ አይቆርጡም ብዬ ስለማስብ ነው። እንግዲህ እኔ እንደሌሎቹ እንዴት ወጣት ሆና ተስፋ ትቆርጣለች ብዬ ልፈርድ አልችልም። ምክንያቱም ምክርና ቡጢ ለሰጪው ቀላል ነው፣ ለተቀባዩ ነው ከባድ ይባላልና ከሁሉ በላይ ፈጣሪ ልቦናችንን እንዲያጠነክርልንና ችግሮቻችንን የምናልፍበትን ጥንካሬ ይስጠን እንጂ የምለው ሰዎች ቀለል አድርገው እንደሚያወሩት ከሌ ወጣት አይደል እንዴት በዚህ እድሜው ተስፋ ይቆርጣል ምናምን እንደሚባለው ነገር ሁሉም ነገር ቀላል አይደለም። ምክንያቱም ማንም ሰው ቢሆን በቀላሉ ራሱን ለማጥፋት ሌቭል ላይ አይደርስም። በቃ ከአቅሙ በላይ የሆነ ማንኛውም መንገድ ሰው ያልተረዳው አይነት ችግር ውስጥ ካልሆነ በስተቀር ማንም ጨክኖ ራሱ ላይ እርምጃ አይወስድም። እዛ ሌቭል ላይ ግን ከደረሰ
ያ ሰው ማንም ያልተረዳው ከባድ አይነት ስሜት ውስጥ እንደነበረ እኔ በግሌ እረዳለሁና ሰዎች ቀለል አድርገው እንደሚያወሩት እኔ ቀለል አድርጌ ላወራው አልችልም። ለማንኛውም የእህታችንን ነፍስ ፈጣሪ በገነት ያኑረው እያልኩኝ አሁን ስላለንበት ጊዜና ዘመን ግን በጣም ብሪፍ በሆነ መንገድና የምናያቸው ነገሮች ሁሉ ወዴት እያመሩ እንዳለ እንደ ትንቢትም አይነት ነገር አድርጌ ነው የምቆጥረው ይሄንን ግጥም። እኔ እንደ ዝም ብሎ አይነትም ግጥም አላየውም ይሄንን ግጥም። ምክንያቱም ወጣቶች ደክመዋል ለሽበት አይደርሱም ያለበት አንዱ ስንኝ ደግሞ ይህችን እህታችንንና እንደሱ ያሉ ብዙ ወጣቶችን በተመሳሳይ አይነት መንገድ ያጣንባቸውን ነገሮች ስመለከት የግጥሙ ሀሳብ የእህታችንን መልፈትና አሁን ያለንበትን ነገር ቁልጭ አድርጎ ስለሚያሳይ ነው በመግቢያ ላይ አስቀድሜ የቴዲ አፍሮን ግጥም ያስደመጥኳችሁ። ለማንኛውም ይህንን ግጥም ስትሰሙት ብዙ ነገር ትረዳላችሁ ብዬ አስባለሁ። እኔ በጣም ብዙ ነገር ተረድቼበታለሁ ከግጥሙ። እስኪ አብረን እንስማው። ወፎችም ጠፍተዋል እንደ ድሮ አይመጡም፣ ሽማግሎች ዛፍ ስር ሸንጎ አይቀመጡም፣ ያልጠኑ ጥጃዎች እየፈነጠዙ መስክ ላይ አይሮጡም፣ ልጆች ሲቆጧቸው ቶሎ አይደነግጡም፣ ሕፃናት አውቀዋል እንደ ልጅ አይፈሩም፣ በሳት ዙሪያ ከበው ተረት አያወሩም፣ ከዕለታት አንድ ቀን አይባልም ቀረ ያልኖረውን ዕድሜ ልጅም እየኖረ፣ ወንዞችም ደርቀዋል እያሉ አይፈሱም፣ ወጣቶች ደክመዋል ለሽበት አይደርሱም፣ ክረምትና በጋም ተናፍቀው አይመጡም፣ ቀኖቹ ሮጠዋል ምንም ጊዜ አይሰጡም፣ እየገሰገሰ እንዲህ እየጋለበ ጊዜ በቀን ፈረስ ዘመን ቢያስስም በዓመት ባል ቀን እንኳን ዓመት ባል አይደርስም። አሁን እንደ ድሮ አሁን ያለ አይመስልም፣ ቀብር ይፋጠናል ለቅሶ አይደረስም፣ መርዶ አይተረክክም ሞትም አይፈራ፣ በሰርግ ቤት እንኳን አይሞቅም ጭፈራ፣ ላደራ የሚበቃ ሰው አንሷል ባገሩ፣ ጎረቤት አይመጣም ጠንክሯል አጥሩ፣ እናቶች በፍቅር ቡና አይጠጣጡም፣ ምን አገባኝ ያሉ የሰው ልጅ አይቀጡም፣ ሁሉም ነገር ቢኖር በቃ ምንም የለም፣ ጥም አይቆርጥም ውሃ አይማርክም ከለም፣ ገበታ ላይ ያለም እህል ቆርሶ ይዞ መተከስ አያጣም፣ ይሰከራል ቶሎ በወግ አይጠጣም፣ በቃ ደስታ የለም በቃ ምንም የለም፣ ምኞትም ተመኘ የድሮውን ነገር፣ ጠቅሎ ሄደና አገር ከራሱ አገር፣ አብሮ መብላት ቀርቶ ፍቅር የጠፋለት ደስታም ይጨክናል ተስፋም ይጨፍናል፣ የፊቷ አይታይም ባሁን ይደፈናል፣ መልኳ አይናገርም ተፈጥሮም ዝም ይላል፣ ሙሉ ሕይወት የለም ሁሉም ባዶ ይላል። አሁን የኛም ነገር ይህንን ይመስላል፣ ግን ተስፋ አለ ሁሉም ነገር ጥሩ ይሆናል።